ይህ የሳይክል መስሪያ ቦታ ነው። በዚህ ቦታ የተበላሹ ሳይክሎች ይሰራሉ፣ ይጠገናሉ። የተነፈሱ ጎማዎችም ንፋስ እዚህ ያገኛሉ። እንደ አዲስ ሳይክሎቹ እየታደሱ እንደገና ለአገልግሎት ይውላሉ። በዚህ ስፍራ ብዙ ሳይክሎች እየመጡ ታድሰው ወደ አገልግሎት ተመልሰዋል። ብዙ ልጆች ሳይክል መንዳት እንጂ ሲበላሽ ቶሎ ማስተካከል አይፈልጉም። በዛ ምክንያት ሳይክላቸው በጣም ይጎዳል። ዮዮ በመንገድ ላይ እየሄደ ነው። ከአንድ ልጅም ጋር ተገናኘ። እንዴ ወዴት እየሄድክ ነው አለው። ማሰሪያ ቦታ። ሳይክል የተበላሽቶ ወደ ማሰሪያ ቦታ እየሄድኩ ነው አለው። አረ ልነዳ ፈልጌ ነበረስ። አይ ወደ ማሰሪያ ቦታ ነው የምሄደው አለው። ሳይክል ይሰራል እንዴ? ከተበላሸ እንዴት ነው የሚሰራው? ማወቅ ፈልጋለሁ አለ ዮዮ። ከልጁ ጋር አብረው ሳይክሉን ይዘው ወደ ሳይክል ማሰሪያ ቦታ ሄዱ። ዮዮ በጣም ጣፋጭ፣ ዮዮ ይጣሰታል፣ ዮዮ ዮዮ ሳይክሉ ተሰርቶ ለማየት እጅግ ጓግቷል። አሁን ይስተካከላል ይነፋ ነው። እዚህ ነው እንደሚሰራው ሳይክሉ። እስቲ እንዴት እንደሆነ ማየት ፈልጋለሁ አለ ዮዮ። ሰላም ሰላም፣ እንዴት ነህ? ደህና ነህ አለ። ሰላም ሰላም። ደህና ናችሁ? ሰላም ነው ዮዮ? ደህና ነው? ደህና ነኝ። ሰላም ነው? አዎ ጎማው ተምሶብኝ ነው። ታስተካክልኝ ትችላለህ? አስተካክል። እንዳለ የኋላው ጎማ ነው? ተምሶ ነው? ተምሶብኝ። እሺ ዮዮ በአትኩሮት እየተመለከተ ነው። ጎማ እንዴት እንደሚቀየር፣ የተነፈሰው ጎማ እንዴት እንደሚስተካከል ለማየት እጅግ ጓግቷል። ብዙ ጊዜ ሳይክል የሚበላሸው የትኛው ክፍል ነው? ብዙ ጊዜ ሳይክሎች የሚበላሹ ጎማቸው ነው። የኋላ ጎማ፣ የፊት ጎማ ይቀንሳል። ሰንሰለታቸው እነዚህ ይወልቃሉ፣ ይሾልካሉ። ፍሬኖች ይበጠሳሉ። እዚህ ጋር ያሉ ፍሬኖች ይበጠሳሉ። እነዛ ናቸው ብዙ ጊዜ የሚያስቸግሩ። ፍሬን ማለት በጣም እኮ ከባድ ነገር ነው አይደል እንዴ? አለ ዮዮ። ከባድ ነገር ነው። እሱ መያዝ ካልቻለ ልጁ አደጋ ይደርስበታል። ፍሬን ከፊት ለፊት ነው ወይስ ከኋላ ጎማ ላይ ነው ያለው ሲል ዮዮ የፍሬንን ቦታ ማወቅ ፈለገ። ፍሬን ከሁለቱም ነው የሚገጠምላቸው። እነዚህ አጋጣሚ የለውም እንጂ ከሁለቱም ላይ ነው የሚገጠም። ፍሬን ለፊትም ለኋላም ነው የሚገጠምለት ፍሬን። ቆይ አንዳንድ ሳይክል ልጆች ፍሬን የሌለው ሳይክል ሲነዱ ያለሁኝ። ፍሬን ከሌለው ምን አይነት አደጋ ሊያጋጥማቸው ይችላል? ፍሬን ከሌለው ያው ይጋጫሉ። መኪና ጋር ሊጋጭ ይችላል፣ ግንብ ጋር ሊጋጭ ይችላል። በዛ አጋጣሚ ፍሬን ከሌለው ለዛ ይሆናል። ብዙ ጊዜ ፍሬን የትኛው ጎማ ላይ ነው የሚደረገው ግን? አለ ዮዮ። ብዙ ጊዜ ፍሬን የሚደረግ ያው ዘመናዊ ሳይክሎች እዚህ ዲስክ አላቸው። እዚህ ጋር ነው የሚገጠም። እዚህ የቆዩ ሳይክሎች ደግሞ እዚህ ይገጠማል። ሻራቸው ላይ ቸርቻቸው ላይ ይገጠማል። እዚህ ቸርቻው ላይ ይይዛል። ፍሬን ስትይዝ ይሄ እዚህ ጋር ይገጠማል ማለት ነው። ዮዮ ስለ ሳይክል አዳዲስ ነገር እያወቀ ነው።
በተቆረጠ ሰዓት ሰንሰለቱ እግሩን ሊያስመታው ይችላል። ስለዚህ በአሪፍ እንደዚህ መወጠር አለበት። አለበለዚያ ከረገበ የመውለቅ አድቫንስ ይኖራል፣ እግሩን ሊያስመታው ይችላል። እንዴ አሁን ቆይ ልጆች እኮ ዝም ብለው ነው ሳይክል የሚነዱት። እንደ መኪና ሰርቪስ መደረግ አለበት እንዴ? ጥገና እንደዚህ የሚያስፈልገው ነገር ሲኖር በየጊዜው ሰርቪስ መደረግ አለበት እንዴ? ይደረጋሉ ሰርቪሶች። እዚህ ግሪስ ጠጠር ይደረግ ጠጠር አላቸው። እዚህም እንደዛው ጠጠር አላቸው። እዚህም ጠጠር አላቸው። እነሱ ግሪስ ይደረግላቸዋል እየወጡ። ሰንሰለቱ ላይ ደግሞ ዘይት ይደረግለታል። ሰንሰለቱ ላይ ዘይት ይደረጋል። ጠጠር ማለት ምንድነው? ጠጠር ማለት ያው የሞሶች እዚህ ሞሶ ይባላሉ እነዚህ። ከዚህ ውስጥ ይገባ ማለት ነው። ኩችኔት ማለት ነው። ጠጠር ማለት ኩችኔት እዚህ ይገባለታል። ከዛ ሳይክሉ እንደዚህ ነፃ ሆኖ ይሽከረከራል። ኩሽኔት ማለት ነው። እሱ ከሌለ አይሽከረከርም ማለት ነው። መሄድ አይችልም። ኩችኔት ከሌለው መሄድ አይችልም። ያው ንቅናቄ ይፈጥራል። ንቅናቄው ደግሞ ሳይክሉ እንዳይሄድ እንትን ይለዋል። ልጁ ሳይክሉ እየተሰራለት ስለሆነ ደስ እያለው ነው። ግን ያው ምን ነው እየተበላሸ? ያንተ ብልሽቱ ያው ኬለሜዳራውን የተነፈሰብህ ይሄ ቀዳዳ አምጦ ኬለሜዳራው ነው። አሁን እየለጠፍነው ነው እንለጥፍ ነው። ከዛ በኋላ ይስተካከላል ማለት ነው። እዚህ አድርገን መለጠፊያ አለ እዚህ። እቺ መለጠፊያ ነች። ኬለሜዳራውን ይለጥፍልህ። ከዛ በኋላ ቀዳዳውን ይደፍንልህ። ቀዳዳውን ይደፍነዋል። ከመነዳሪው ስለተነፈሰ መለጠፊያ ተደረገለት። አሁን ንፋሱ አይወጣም። ለሁሉም ነገር ሙያ ያስፈልጋል። ሳይክልም ለመጠገንና ለመስራት ሙያ ያስፈልጋል ለካ። አሁን ተለጥፏል። እዚህ በኋላ አያስቸግርም ማለት ነው። ሁሉም ነገር በባለሙያ ሲሰራ የተስተካከለ ይሆናል አለ ዮዮ። በየጊዜው ቼክ ማድረግ አለብኝ። ልጆች ያው ሳይክላቸውን በየጊዜው እየመጡ ማስተካከል አለባቸው። ግሪስ እንደዚህ ዘይት ማስደረግ አለባቸው። ሰንሰለቱ ላይ ሰንሰለቱ እየወለቀ እንዳያስቸግራቸው ዘይት ግሪስ ማስደረግ አለባቸው። ዮዮ እውነት ነው። ብዙ ተበላሽቶ ከጥቅም ውጪ ከመሆኑ በፊት በየጊዜው መከታተል ያስፈልጋል አለ። ያው ዮዮ ይሄ የሚገባ ጎማቸው በዚህ በኩል ፈትቼዋለሁ። በዚህ በኩል ተፈቷል እና ያው አሁን ለጥፈን ጨርሰን የተቀደደውን ፓርት ለጥፈነዋል። ያው የለጠፍነውን ደግሞ ዙረን ማስገባት አለብና ዙረን እያስገባን ነው። እዛ ይነፋለታል፣ መንቀሳቀስ ይችላል። እዛ በኋላ ዮዮ ከመነዳሪው ሲገባ ማየትና አብሮ ማስገባት ፈልጓል። ትችላለህ ዮዮ፣ ማገዝ ትችላለህ። ዮዮ የኋላ ጎማውን አስገብቶ ከባለሙያው ጋር ማስተካከል ጀመረ። ተክሌ ና እንፋለት። አሁን ጎማው ንፋስ አግኝቶ በንፋስ ሊነፋ ነው። ዮዮ እባካችሁ ላግዛችሁ እኔም ጎማውን ልንፋ አለ። ቆይ ትንሽ እናግዝህና እንሰጣለን አሉና ሰጡት። ዮም ጎማውን መንፋት ጀመረ። እጅህን በደንብ አስተካክል። አዎ ፈጠን፣ ጉልበት ይፈልጋል ዮዮ አሉት። እጅህን በደንብ ተጫነው፣ ጉልበት ይፈልጋል ዮዮ፣ በደንብ ንፋው፣ በደንብ አሉት። በቃ ዮዮ ያው ስራው አልቋል። አሁን መንቀሳቀስ ይችላል። ልጁ
ደስ አለው። ሳይክሉን ይዞ ሊሄድ ነው። ዮዮም ሳይክል ሲሰራ በማየቱ ደስ ብሎታል። ሌላ ጊዜ ሳይክል ሲበላሽ ቶሎ ወደ ጥገና ቦታ እመጣለሁ አለ። እነሱም ያላቸውን ዕውቀት ባለሙያዎቹ ስለነገሩት አመሰገነ። ልጁም እየበረረ ሄደ። ዮዮም ደህና ሁኑ ብሎ ተሰናበታቸው። ቻው ዮዮ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት